ከአሊ ኤክስፕረስ ላይ ዛሬ እስቲ የመጀመሪያ እቃችሁን ኦርደር እናርግ። እናንተም እንዴት የመጀመሪያ እቃችሁን ከአሊ ኤክስፕረስ ላይ እንዴት ኦርደር እንደምታደርጉ በዚህ ቪዲዮ ላይ አብረን የምናይ ይሆናል። እስከ መጨረሻው መከታተል እንዳትረሱ። በእርግጠኝነት የዩቲዩብ ቻናሌን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። አዳዲስ የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ የሰብስክራይብ በተኗን ክሊክ ስማሽ ማድረግ እንዳትረሱ። ሶ በምን አይነት መልኩ ኦርደር እንደምታደርጉና መጠንቀቅ ያለባችሁን አንዳንድ ነገሮች ዛሬ በዚህ ቪዲዮ ላይ የማሳያችሁ ነው። እስከ መጨረሻው መከታተል እንዳትረሱ። Subscribe button one smash ማድረግ እንዳትረሱ። Let's order your first product. Let's go. እስቲ ጀማሪ ከሆናችሁ ዛሬ የመጀመሪያ እቃችንን ኦርደር እናድርግ። ማድረግ ያለባችሁን አንዳንድ ነገሮች በዛው ያለፍኩኝ የምነግራችሁ ይሆናል። በመጀመሪያ አሊኤክስፕረስን ትከፍታላችሁ። አሊኤክስፕረስ ከከፈታችሁ በኋላ ፈርስት ቲንግ የምታደርጉት ሬጂስተር ነው ማድረግ ያለባችሁ። ስለዚህ ከታች አካውንታችሁ ውስጥ ትገባላችሁ። በመቀጠል ሳይን ኢን /ሬጂስተር የምትለዋን ትነካላችሁ። እኔ በኢሜል ሬጂስተር አደርጋለሁ። ሬጂስተር ካደረጋችሁ በኋላ በዚህ አይነት መልኩ ፕሮፋይላችሁ ማግኘት ትችላላችሁ። ሞር ዲቴል ፕሮፋይል ማስገባት ከፈለጋችሁ ሴቲንግ ትገባላችሁ። በመቀጠል ፕሮፋይልን ትነካላችሁ። እዚህ ጋር ፕሮፋይል ፒክቸራችሁን፣ ኒክኔም፣ አካውንት ኢንፎርሜሽን፣ ጀንደር፣ በርዝ ይር፣ ካንትሪ ማስገባት ትችላላችሁ። በመቀጠል ማድረገው ምንድነው ሺፒንግ አድሬስ አስገባለሁ። ሺፒንግ አድሬሱን እዚህ ጋር ማስገባት ትችላላችሁ። ኤዲት ሺፒንግ አድሬስን ከነካችሁ በኋላ ከታች አድ ኒው ወይም ደግሞ እዚህ ጋር ፕላስ ሚል ይመጣላችኋል። አድ ኒው የምትለዋን ክሊክ ካረጋችሁ በኋላ እነዚህን ኢንፎርሜሽኖች ትሞላላችሁ። እዚህ ጋር ያሉትን ኢንፎርሜሽኖች በምን አይነት መልኩ መሙላት እንደምትችሉ ለብቻ ሰርች የላችኋለሁ። ሺፒንግ አድሬስ የተለያየ ሀገር ካላችሁ በምን አይነት መልኩ እንደምትሞሉት አንድ ቪዲዮ ሰርች የላችኋለሁ። ነገር ግን ጀስት እኔ ያለሁት አዳማ ነው። ሰው አዳማ ላይ በምን አይነት መልኩ እንደሞላው ላሳጋችሁ። እዚህ ጋር ስሜን፣ ስልክ ቁጥሬን መሳሳት የለባችሁ። ሞር ኢንፎርሜሽን ዩቲዩብ ቻናሉ ላይ ማግኘት ትችላላችሁ። እንደምታዩት እነዚህን ኢንፎርሜሽን ሞልቻለሁ ማለት ነው። ይሄንን ትሞላላችሁ። በመቀጠል እንደ ዲፎልት ሴት ማድረግ ትችላላችሁ። እኔ የተለያየ አድሬስ በተለያየ ስልክ ቁጥር አስገብቻለሁ። ሶ ዲፎልት አድሬሳችሁን ኤዲት ካላችሁ በኋላ ዲፎልት ወይም ደግሞ ሌላ ጊዜ ፐርቼስ ስታደርጉ ራሱ በራሱ አድሬሱ እንዲሞላላችሁ ከፈለጋችሁ ሴት አስ ዲፎልት ሺፒንግ አድሬስ የምትለዋን ክሊክ ማድረግ እንዳትረሱ። ሶ ሺፒንግ አድሬሱን ከሞላችሁ በኋላ ቀጣይ ምንድነው የምታደርጉት? ካርድ ኢንፎርሜሽናችሁን ታስገባላችሁ። ካርድ ኢንፎርሜሽኑን የት ነው የምታገኙት? ማስተር ካርድ ያወጣችሁበት ቦታ ነው የምታገኙት። ማስተር ካርድ ያወጣችሁበት ቦታ ሙሉ መረጃውን ይነግራችኋል። 4 ኢንፎርሜሽን ነው የሚያስፈልጉት። እነዚህ ኢንፎርሜሽን ምን እንደሆነ አሳጋችኋለሁ። ሶ ማይ ካርድ ላይ ከገባው በኋላ አርኒው የምትለዋን ትነካላችሁ። የሚያስፈልጓችሁ ዋነኛ ኢንፎርሜሽን አጌን ይሄንንም ለብቻው ቪዲዮ ሰርቼላችኋለሁ። ካርድ ነምበር፣ ኔም ኦን ዘ ካርድ፣ ኤክስፓየር ዴት እና ሲቪቪ ነምበር ያስፈልጋችኋል። እነዚህን ከሞላችሁ በኋላ ቀጥታ ሴቭ የምትለዋን ትነካላችሁ። አጌን ማስተር ካርድ የምታገኙበት 2 ነፃ መንገዶችን ኦልሬዲ የዩቲዩብ ቻናል ላይ ቪዲዮ ሰርቼላችኋለሁ። አንደኛው እዚህ ቻናል ላይ አለ። ሌላኛውን ደግሞ በሌላ መንገድ በምን አይነት መልኩ እንደምታገኙ ሊንክ ከዲስክሪፕሽን ስር አስቀምጠላችኋለሁ እና ሌሎች ተያያዥነት ያላቸውን ሊንኮች አስቀምጠላችኋለሁ። እኔ እንደምታዩት ኦልሬዲ ከሁለቱም ያገኘሁትን ማስተር ካርድ እና ቪዛ ካርድ እዚህ ጋር አስገብቼበታለሁ። እዚህ ጋር ማግኘት ትችላላችሁ ማለት ነው። ሶ ይሄንን ኢንፎርሜሽን ከሞላችሁ በኋላ ቀጥታ ሆም ፔጅ ላይ ትገባላችሁ። ፈርስት ዲስካውንት ማግኘት ከፈለጋችሁ እዚሁ ሆም ፔጅ ላይ ወደ ታች ስክሮል ስታደርጉ ሱፐር ዲል የሚል ኦፕሽን አለ። ሁሉም የምትፈልጉት እቃ ሱፐር ዲል ውስጥ ላታገኙ ትችላላችሁ። የተወሰኑ እቃዎች ናቸው ሱፐር ዲል ውስጥ ዲስካውንት የሚኖራቸው። እንደምታዩቸው ሱፐር ዲል ውስጥ ክሊክ አደረኩኝ በኋላ እነዚህን እቃዎች ተወሰነ ፐርሰንት ቅናሽ ማግኘት ችያለሁ ማለት ነው። እንደምታዩቸው የተወሰነ ፐርሰንት ቅናሽ አላቸው። ሶ እነዚህን እቃዎች ከዚህ ላይ ፐርቼዝ ማድረግ ትችላላችሁ። የምትፈልጉትን እቃ እዚህ ላይ ሰርች ብታደርጉት ሪኮመንድ አደርጋችኋለሁ። ነገር ግን ምናልባት የኔና የእናንተ ፕራይስ ሊለያይ ይችላል። ለመጀመሪያ ጊዜ ሬጂስተር ስታደርጉ አንዳንድ እቃዎች 90 ወይም ደግሞ 199% ኢቭን 99% ዲስካውንት ይኖራቸዋል ማለት ነው። ይሄ ማለት ማንኛውም እቃ ዲስካውንት የተደረገበት እቃ ዌልካም ዲስካውንት የተደረገበት ለመጀመሪያ ጊዜ ሬጂስተር ስለምታደርጉ ዌልካም ዲስካውንት ያለበት እቃዎች $1 ነው የሚሸጡት ማለት ነው። ወይም ደግሞ በጣም ከፍተኛ የሆነ 99% ዲስካውንት ሊኖራቸው ይችላል ማለት ነው። ሶ እነዚህን እቃዎች መፈለግ ትችላላችሁ። ለምሳሌ አሁን ይሄንን በዌልካም ዲስካውንት ከሆነ የምትገዙት ሞስት ፕሮባብሊ 0.99 ወይም ደግሞ $1 ነው የሚሆነው ማለት ነው። ሶ
ዌልካም ዲስካውንት ውስጥ የተሻለ ፕሮዳክቶችን ማግኘት ትችላላችሁ፣ ወይም ደግሞ ሱፐር ዲል ውስጥ ገብታችሁ መፈለግ ትችላላችሁ ማለት ነው። እነዚህ እቃዎች አብዛኞቹ እዚህ ጋር የምታዩቸው እቃዎች $1 ነው የሚሸጡት እናንተ ላይ ማለት ነው። ሶ እኔ የምፈልገውን አንድ እቃ ፈልግና አብረን እንግዛ፣ አብረን የምንገዛ ይሆናል ማለት ነው። ሶ እቃ ስትመርጡ ሌላ ጊዜ እንዲያግዛችሁ ለምሳሌ እዚህ ጋር መጥቼ ብዙ ነገር ሰርች አድርጌያለሁ። ለምሳሌ ምን ልግዛ መሰላችሁ? ሚኒፋን ስልክ ላይ የምትሰካ ሚኒፋን ለመግዛት ከፈለኩኝ ሚኒፋን ፎን ብዬ ሰርች አደርጋለሁ። እዚህ ጋር ያሉትን ፊልተር ኦፕሽኖች መጠቀም እንዳትረሱ። ለምሳሌ ቶፕ ሴል ውስጥ ገባለሁ። በጣም ብዙ ሲሸጥ የነበረው ሚኒፋን የትኛው ነው የሚለውን ሰርች አደርጋለሁ ማለት ነው። እንደምታዩቸው እነዚህን ኦፕሽን ያመጣልኛል። ቶፕ ሰርች ውስጥ እንደምታዩት ቶፕ ሴል ውስጥ ይሄንን ያመጣልኛል። ከቶፕ ሴል ውጪ ደግሞ ፍሪ ሺፒንግ የማይፈልግ የትኛው ነው የሚለውን መጠየቅ ይችላል ማለት ነው። ፍሪ ሺፒንግ የምትለዋን ስነካ እንደምታዩት ትንሽ ሰርች ካረኩት ኤክስትራ ውጪ ወጥቶብኛል። እንደምታዩት እነዚህ ናቸው ፍሪ ሺፒንግ ያላቸው እነዚህ ናቸው ብሎ ያሳየኛል። እስቲ እቺን $1.7 ቼክ እናርጋት። እንደምታዩት ፍሪ ሺፒንግ ነው፣ ምንም አይነት ሺፒንግ አይጠይቅም፣ የሺፒንግ ፍያ የለው። ነገር ግን ሽያጩ እዚህ ጋር እንደምታዩት 3 ሶል ነው ያለው፣ 5 ስታር ነው ያለው። 3 ሽያጭ ደግሞ ያን ያህል ሳቲስፋይንግ አይደለም። ስለዚህ ሌላ ፈልጋለሁ ማለት ነው። እዚህ ጋር እንደምታዩት $1.7 አለ። ይሄኛው 1000 ሽያጭ አለው። ሬቲንጉም 4.7 ነው። ፍሪ ሺፒንግ ነው። አይ ቲንክ ይሄኛው ምርጥ ይመስለኛል። ስለዚህ ይሄንን ኦርደር አደርጋለሁ ማለት ነው። ሶ ይሄንን እቃ ካገኘው በኋላ ምናልባት ማየት ያለብኝ አንዳንድ ነገሮች አሉ። እነሱ ምንድናቸው? ሪቪው ያለው ማለት ነው። እዚህ ጋር እንደምታዩት ያለው ሽያጭ ስንት ሽያጭ? 1000 ሽያጭ ውስጥ 4.7 ስታር ሬቲንግ አለው። አሪፍ ነው። ነገር ግን ባዮ ደስ ይለኛል። ነገር ግን ፕሮዳክቱ ያን ያህል የከፋ አይደለም። እዚህ ጋር የሚታየውና ምናልባት ደግሞ የሚሰጡኝ እቃ ያን ያህል ይለያያል ብዬ አላስብም። ኤኒዌይስ ይሄንን እቃ መርጫለሁ። ቀጥሎ ማድረገው ምንድነው? ባይ የምትለዋን ኦፕሽን ክሊክ አደርጋለሁ። ባይ የምትለዋን ከነካው በኋላ እዚህ ጋር እንደምታዩት ከለር ያስመርጠኛል። ሌስ ቹዝ ይሄኛውን ወይም ደግሞ ዝቅ የሚል ዋጋ ካለው ሁሉም ተመሳሳይ ናቸው ዋጋ። ኦኬ ይሄኛው ዝቅ ይላል፣ ቀይ ዝቅ ይላል፣ ሶ ፒንኩ ዝቅ ይላል። ስለዚህ ፒንኩን እመርጣለሁ ማለት ነው። ከለሩ ለኔ ችግር ስለሌለው ፒንኩን ከመረጥኩኝ በኋላ እዚህ ጋር እንደምታዩት ቅድም ያስገባችሁት ዲፎልት ሺፒንግ አድሬስ እዚህ ጋር ይመጣል። ቅድም ያስገባችሁት ፔመንት የምትፈጽሙበት ካርድ እዚህ ጋር ይመጣል። ተጨማሪ ደግሞ ምናልባት ማየት ያለባችሁ ነገር እዚህ ጋር ቼክ ማድረግ ይኖርባችኋል። እንደምታዩት ምን ያህል ብር እንደሆነ እቃው ቶታል ደግሞ ስንት እንደመጣ እዚህ ጋር ያለውና እዚህ ጋር ያለው አንዳንድ ጊዜ ሊለያይ ይችላል። ሺፒንግ ከተጨመረበት ይሄኛው ከፍ ሊል ይችላል ማለት ነው ዋጋው። ሶ ኤቭሪቲንግ ቼክ አድርጌያለሁ። ቀጥታ ፔ ናው የምትለው አነካለሁ። በመቀጠል ቀጥታ ክፍያውን ፕሮሰስ ያደርግልኛል ማለት ነው። ምናልባት አንዳንድ ጊዜ ክፍያ ፕሮሰስ በሚያደርግበት ጊዜ ወደ ኢሜይላችሁ ወይም ደግሞ ካርዳችሁ ማስተር ካርድ ያወጣችሁበት ኢሜይል ጋር ኮድ ሊልክ ይችላል ማለት ነው። እንደምታዩት እዚህ ጋር ፔመንት ሰክሰስፉል ብሎኛል ማለት ነው። ሶ ከገዛው በኋላ ምንድነው ማየት ያለብኝ? ስለዚህ ላሳያችሁ ባክ ብዬ ሌሎችም ኦርደሮች ስላሉኝ ማየት እንችላለን ማለት ነው። ባክሏለሁ፣ ከእንደገና ባክላለሁ፣ ወደ ሆም ፔጅ እመለሳለሁ ማለት ነው። ሆም ፔጅ ላይ ከገባችሁ በኋላ ቀጥታ አካውንት የምትለዋን ትነካላችሁ። ድንገት የሆነ ነገር ተሳስታችሁ ከሆነ በምን አይነት መልኩ ኦርደራችሁን ወዲያው ካንስል ማድረግ እንደምትችሉ አሳያችኋለሁ። ወደ ቱ ሺፕ የምትለው ኦፕሽን ላይ ትገባላችሁ። እዛ ላይ ከገባችሁ እንደምታዩት ቀን ሌላ ኦርደር ነበረኝ፣ ሌላ ኦርደር አዝዤ ነበረ። እዚህ ጋር ደግሞ አሁን ያዘዝኩት ኦርደር አለ ማለት ነው። ድንገት የተሳሳታችሁት ኢንፎርሜሽን ካለ በምን አይነት መልኩ ካንስል እንደምታደርጉ ላሳያችሁ። ስለዚህ እዚህ ላይ ከገባችሁ በኋላ ፕሮዳክቱ ይሄኛው ነው የገዛሁት። ስለዚህ ቀጥታ ምንም ታደርጉት ፕሮዳክቱን ትነካላችሁ። የተሳሳታችሁት ነገር ካለ ካንስል ለማድረግ ከፈለጋችሁ በመቀጠል እዚህ ጋር ካንስል ኦርደር የምትል ኦፕሽን አለች ማለት ነው። እሷን ክሊክ ስታደርጉ ካንስል ያደርግላችኋል። ገንዘባችሁን የከፈላችሁትንም ገንዘብ ወዲያው አይመልስላችሁም። ነገር ግን ከትንሽ ቆይታ በኋላ ፕሮሰስ ከተደረገ በኋላ ይመልስላችኋል ማለት ነው። ስለዚህ ካንስል ማለት ትችላላችሁ። ሺፒንግ አድሬሱ ማስተካከል ትችላላችሁ። ሌሎች ኢንፎርሜሽኖችንም ማስተካከል ትችላላችሁ ማለት ነው። ሶ በዚህ አይነት መልኩ በቀላሉ ፐርቼዝ ማድረግ ትችላላችሁ። ፐርቼዝ ከተደረገ በኋላ ሜቢ ከአንድ ቀን በኋላ ወይም ደግሞ ከተወሰኑ ሰዓታቶች በኋላ ከቱ ሺፕ ውስጥ ወደ ሺፕ ውስጥ ይገባል ማለት ነው። ሺፕ በሚደረግበት ጊዜ ሶ ሺፕ ውስጥ ከገባ በኋላ ናው ትራኪንግ ኦርደር ይሰጣችኋል። ይሄ ትራኪንግ ኦርደር እቃችሁ የት እንዳለ የት እንደደረሰ የሚነግራችሁ ነው ማለት ነው። ለምሳሌ እኔ
ከዚህ በፊት ኦርደር የተደረኩት ነበረ። እቺን ሰዓት እንደምታዩት በ1.55 ዶላር ነው የገዛሁት። 1.55 ዶላር ማለት ስንት ብር እንደሆነ መገመት ትችላላችሁ። እዚህ ቢመጣ የማይገዛበት ዋጋ ነው። ጀስት ይሄን እሱ ማለት ነው ፈልገው። በመቀጠል ትራክ ኦርደር የምትለዋን ነካለው። ትራክ ኦርደር የምትለዋን ከነካው በኋላ እንደምታዩት በዚህ መልኩ ይመጣልኛል። እንደምታዩት እዚህ ጋር ቪው ሞር የምትለዋን ከነካው እስካሁን ድረስ እቃው የት እንደደረሰ ያሳየኛል ማለት ነው። መጀመሪያ ይሄ ነው፣ ቀጥሎ ይሄ፣ ቀጥሎ ይሄ፣ ቀጥሎ ይሄ። አሁን ያለበት ደግሞ ስታተስ ይሄን ይመስላል ማለት ነው። ምንድነው አሁን ያለበት ስታተስ? ፓኬጅ ሌፍት ሶርቲንግ ሴንተር ኦፍ ኦሪጂን፣ ሶርት የሚደረግበት ቦታ ላይ ወጥቷል ፓኬጁ ብሎ ያሳየኛል ማለት ነው። ሞር ደግሞ በቅር ራቅ ብዬ ላኳቸው ካሉ ላሳጋችሁ። ቪው ሞር ይሄም እንደዛው ነው። ሺፕ ሶርቲንግ ሴንተሩን ለቋል ወጥቷል ነው የሚለው። ስለዚህ ኦርደራችሁን ትራክ ማድረግ ትችላላችሁ ማለት ነው። መጨረሻ ላይ ብቻ ሜሴጅ በሚደርሳችሁ ጊዜ ወደ ፖስታ ቤት በመሄድ በቀላሉ እቃችሁን መውሰድ ትችላላችሁ። ድንገት ለምሳሌ ልንገራችሁ አንድ ኢንፎርሜሽን፣ ምናልባት ሌላ ሰው ማይነግራችሁ። እዚህ ጋር የምታዩት ከሆነ እንደምታዩት የሚደርሰኝ ቀን ማርች 20 ነው። ስለዚህ ማርች 20 ላይ ይሄን ፕሮዳክት እቀበላለሁ ማለት ነው። ዛሬ ፌብሩዋሪ 28 ነው። ስለዚህ ከ22 ቀን በኋላ ይህንን እቃ መቀበል እችላለሁ፣ ማለትም ማርች 20 ላይ ማለት ነው። ምናልባት ማርች 20 ላይ ደርሶ እቃው ካልመጣ ወይም ደግሞ ትራክ ኦርደር ስረው እዚህ ጋር እቃውን መቀበል ትችላለህ የሚል ሜሴጅ መጥቶልኝ ወይም ደግሞ ትራኪንግ ኦርደር ላይ ገብቼ እቃውን መቀበል ሄደ መውሰድ ትችላለህ፣ ሎካል ፖስት ኦፊስ ሄደ መቀበል ትችላለህ የሚል ሜሴጅ መጥቶልኝ፣ ነገር ግን ስልኬ ላይ ምንም ከፖስታ ቤት የገባ ሜሴጅ ከሌለ ቀጥታ ምንድነው የምታደርጉት? ፖስታ ቤት ሄዳችሁ ይሄንን ትራኪንግ ነምበር ትነግሩታላችሁ። በመቀጠል ሲስተም ላይ ቼክ እንዲያደርጉላችሁ ታደርጋላችሁ ማለት ነው። ምናልባት አንዳንድ ጊዜ ከፖስታ ቤት ሲስተም ስህተት ምክንያት ሜሴጅ አይላክላችሁም፣ ላይደርሳችሁ ይችላል። ስለዚህ እናንተ ቀኑን ጠብቃችሁ አንድ ቀን ወይም ደግሞ ከዚህ ከሚደርስበት ቀን አንድ ቀን ወይም ደግሞ 2 ቀን አሳልፋችሁ ሄዳችሁ ፖስታ ቤት ያለበትን ስታተስ መጠየቅ ትችላላችሁ ማለት ነው። በዚህ አይነት መልኩ እቃችሁን ትራክ ማድረግ ትችላላችሁ ማለት ነው። አይ ሆፕ እንደ መጀመሪያ ቪዲዮ እንደረዳችሁ ተስፋ አደርጋለሁ። እንዴት ሺፒንግ አድሬስ እንደምትሞሉ፣ እንዴት ደግሞ ካርድ እንዴት እንደምታገኙ፣ ያገኛችሁትን ካርድ ደግሞ ምናልባት አድ ስታደርጉ ይረር ካላችሁ በምን አይነት መልኩ ፊክስ እንደምታደርጉ ሌሎች የዩቲዩብ ቻናል ላይ ስለሰራውላችሁ ቪዲዮውን ገብታችሁ ዲስክሪፕሽን ስር ማግኘት ትችላላችሁ። ወይም ደግሞ እዚሁ የዩቲዩብ ቻናል ላይ ቀጥታ ገብታችሁ ሌሎች ስለ አሊኤክስፕረስ የሰሯቸውን ቪዲዮዎች ቼክ ማድረግ ትችላላችሁ። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። ለመጨረሻ ጊዜ አንድ ቦነስ ልስጣችሁ። እስከ መጨረሻ ጊዜ ለተከታተላችሁኝ ሰዎች እዚሽ ጋር ኮይን የምትል ኦፕሽን አለች። እቺን ኮይን የምትል ኦፕሽን ውስጥ ግቡ። በመቀጠል በየቀኑ እዚህ ጋር ኮይን ኮሌክት እንድታደርጉ ይሰጣችኋል። እንደምታደርጉት እዚህ ጋር እንደምታዩት ኮሌክት አድርጉ ነው የሚለው። አንደርስታንድ እንደሚለውን ስነካ እንደምታዩት ኮይን ይሰጠኛል። በመቀጠል በየቀኑ እዚህ ጋር እየመጣችሁ ኮይን ኮሌክት አድርጉ። ይሄ ኮሌክት ያደረጋችሁት ኮይን እቃ በምትገዙበት ጊዜ ዲስካውንት ያደርግላችኋል ማለት ነው። ዲስካውንቱ በጣም ትልቅ አይደለም። የ0.2 ሊሆን ይችላል፣ የ0.3 ዶላር ዲስካውንት ሊኖር ይችላል። ይሄ ዲስካውንት የሚቀነሰው ከዚህ ኮይን ላይ ነው ማለት ነው። ነገር ግን እንደምታዩት እኔ አሁን እስካሁን የሰበሰብኩት 1110 ምናምን ኮይን ነው። 11 ዶላር አለኝ ማለት ነው። ይሄን ዶላር ቀጥታ እቃ መግዛት አልችልበትም። ነገር ግን ዲስካውንት በሚኖርበት ጊዜ ይሄንን ኮይን ተጠቅሜ ዲስካውንት ማግኘት ይችላል ማለት ነው። አንዳንድ ጊዜ ግን በዚህ በተሰጣችሁ ኮይን እቃ መግዛት እንድትችሉ ያስችላችኋል። ነገር ግን እቃ ያን ያህል አቬለብል አይሆንም። ወዲያውኑ አቬለብል እንደሆነ ሰዎች በኮይናቸው ስለሚገዙበት እሱን የማግኘት እድላችሁ በጣም ሬር ነው። ነገር ግን እየገባችሁ ቼክ ማድረግ ትችላላችሁ። አይ ሆፕ እንደወዳችሁ ተስፋ አደርጋለሁ። ቪዲዮ ላይ ምናልባት ጥያቄ ካላችሁ ኔክስት ቪዲዮ ላይ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው።